የሙዚቃውን ኢንዱስትሪ ማለት ነው አናግተው በዳዲ አስኪደው አይደለም ባክ ዝም ብለህ ታወራለህ። እኔ በአንተ እድሜ ጺም ባወጣ አታገኘኝም። የአባቴን ፋብሪካ እያስተዳደርኩ ነው። አባቴ እዚህ ጋር ሁለት ፀጉር ነጩንም ጥቁሩንም ባይታ የውጭ ሀገር ኳስ ታያለህ። አዳምጥ ሰውነት ቢሻውን የመሰለ ሰውዬውን ኳስ ሲያይ ራሱ አይደብርም? ጋይሶች ቁም ነገር እኮ ነው ወጣቱ ብራዘር አንተ አሁን የዘመኑ የወጠጤ ስታይል ነው እያራመድክብኝ ያለው። እኔ አይመችኝም። ስፖርቱንም በዳዲ ልታስኬደው ነው። አረ ምንም ብራዘር አንተ ራሱ ይሄ መጀመሪያ ስማ፣ በዳዲ ሄደው ፊትህን አስተካክልና ግባ። የአሰልጣኝ አይነት ሙድ አታራምድብኝ። እኛ ደጋፊ እኮ ነን። ደስ ብለህ ፈታ ብለህ ነው ኳስ ማየት ያለብህ። ገባ? ስቲፍ ስለሆንክ ነው አክብሬ ማወራ። ሌላ ስም እንጣላ ነበር። ማሊያ በሱፍ ታደርጋለህ? እሺ አንዴ መናገር ያለብኝን ልናገር። ቁም ነገር ኳስ እግዚአብሔርን ነው የምልህ ብሩክ። ፍራይዴዎች ነግረውክ ሊሆን ይችላል። ድሮ በጣም ነበር ኳስ ምሰራው። በጣም ጎበዝ ነኝ ኳስ። እውነቱን ልንገራሽ ቁም ነገር ማለት ነው። ኳስ በጣም አይ ነበረ ምናምን፣ ግን የሆነ ሰዓት ላይ ትባንናለህ ስል ዝም ብሎ ዴስቲቪ ቤት ለዴስቲቪ ቤት አበበ ቂላ ለጉቶ ሜዳ ምናምን ነገር የሆኑ ስታይሎችን ትፈታና ራስህን ወደ የሆነ ነገር ትቀይራለህ። ያንን ነገሮች በቃ ትሰራለህ። ኳስም ጥቅም እንደሌለው አይቻለሁ። ስንት ዓመት በቀበሌ ምን እየሄድክ ምናምን ስፖርት አካዳሚ ድረስ እየሄድክ ስንት መከራን በልታል። ግን ያ ነገር ጥቅም እንደሌለው ሳቅ የሆነ ስታይል ላይ ገባሁ። አሁን ይሄ ልጅ ስፖርተኝነት አንደኛ ስፖርታዊ ጨዋነት ልትላበስ ይገባል። በመጀመሪያ እንደ ትልቅ ፎሎወር እንዳለው ሰውነት ማለት ነው። ቁም ነገር ስነግርህ እንደ ትልቅነት እንደ ኳስ እንደ ማንቸስተር እንደምን በቃ ጋዜጠኛ ነህ። እንደ ጋዜጠኛ ነው ብዙ ነገሮች የምታወሩ አይደለ? ስታወራ አንደኛ ሪስፔክት ያስፈልጋል። ሪስፔክት ስለ በኳስ ሙድ ነው የገባሁት። ስለ ኳስ እጫወታለሁ። ቲክታክ ነው ያገናኛል። ግን አልፈ 10 ሚሊዮን ቪው ያለው ኢቨን ኢን ሚሊዮን የሚሸጥ ዘፈን ኢቨን ስንት ሺዎች ወጥቶበት የሚወጣበትን ዘፈን እስቲል እንኳን አይፎን እሸልማለሁ ብዬ እኮ ቻሌንጅ አስጀምሬ ተወዳድረሃል እኮ አይደል? እንዴ ለምን እንጎሻሻለን? ተወዳድረሃል። ገባ? ስለዚህ ቻሌንጅን እየተከታተልኩ ንገራቸው፣ ገብተው እንዳያዩትም ንገራቸው። በምን ተወዳድረ? ኦልሞስት 300,000 ሰው ስለሆነ ቻሌንጁን የሰራው አንተን የሚፈልግ የለም። ፎሎወር ማለት ነው የኔ ቻሌንጅ ማለት ነው። ፎሎወር በዚህ ላይ ተወዳደርኩት ብቻ የኔን ሳውንድ ተጠቅመሽ ቫይራል እንዲወጣልሽ አድርገሻል። ብራዘር አንተ ኳሱን ትተህ ገበጣ ሞክር። ስታይልህ የገበጣ ነው እንጂ የኳስ ምንም ነገር አላየሁብህም። አባቴ እወዳችኋለሁ። ደህና ደሩ። እሺ ይመቻችሁ።